ሰላም ጤና ይስጥልን እንደምን አላችሁ የኪ ሃውሲንግ ቤተሰቦች ዛሬ የካቲት 1 2017 ዓመተ ምህረት ላይ እድለኞች ፍሎር ነምበራቸውን እንደለዩ ታስታውሳላችሁ ከነዛ መሃል በወቅቱ ያልተገኙ 6 እድለኞች አዲስ አበባ ውስጥ ነበሩን ከነዛ 6ቱ መሃል 5ቱ ተገኝተዋል ከ5ቱ ውስጥ አንዱ በውክልና መሃላችን ይገኛሉ የአንዷ እድለኛችን ስልክ ሊሰራልን አልቻለም ይህንን መርሃ ግብር ያዘጋጀ ነው በወቅቱ በቦታው ተገኝተው ቤታቸውን ያለዩትን የቤት ባለቤቶች ዛሬ ጠርተን ያው ከቀናት በኋላ ልናስረክባቸው ስለሆነ ቤታቸውን እንዲያውቁና እንዲለዩ ለማድረግ ነው ዛሬ ባለው በሰዓቱ ለዕጣ ከቀረቡት ቤቶች መካከል እነሱኑ መልሰን አቅርበን ማለት ነው ያልተያዙትን እነሱ በዕጣ ለይተው ቤታቸውን እንዲያውቁ ለማድረግ ነው መልካም ቆይታ ይሁንልን ተከታተሉ በሰዓቱ እስከ የካቲት 1 ማለት ነው የቀረበው እስከ G+12 ድረስ ያሉት ቤቶች ናቸው ከዛ በኋላ የተጨመሩ ቤቶች አሉ ግን ያው እናንተ በሰዓቱ ብትኖሩ እድሉ ይኖራችሁ ስለነበረ አሁን አንጨምርባችሁም እስከ G12 ድረስ ያለውን ብቻ ነው የምናቀርበው በሰዓቱ ብትኖሩ ኖሮ ያው የጊዜ ለውጥ ብቻ ነው ታገኙ የነበረውን እድል እንድታገኙ ማለት ነው ያው ቀድመን እናንተን እያደረግን ያለነው ከ174 ውስጥም እዛ ሳይት የሚመደቡ አሉና ያው እድሉም ይጠባል አይደል እንደዛ ሲሆን የመጀመሪያ እንደመሆናችሁ መጠን ደግሞ እሱን ቅድሚያ እንድታገኙ ስለፈልግን ነው እናንተን ለይተን እያደረግን ያለነው ባለ 2 እና ባለ 3 ናችሁ ባለ 1 ባህር ዳር ነው ስለዚህ ባለ 2 መኝታ ቤት የቀረበው 36 ነው በሰዓቱ ማለት ነው ከዛ ውስጥ የቀረው 12 ነው ያው ከእድለኛው በላይ ነው ቤቱ የቀረበው ስለዚህ የቀረው 12 ብዛት ነው ባለ 2 መኝታ ቤቶች B2 ማለት ሁለተኛ ፎቅ ማለት ነው B ማለት ደግሞ ባለ 2 መኝታ ቤት ነው B3 B4 B5 ሲል ፎቁን ነው የሚገልጸው ማለት ነው ምናልባት እዚህ ጋር እንዳብራራው B2 001 ካለ B ባለ 2 መኝታ ቤት ማለት ነው ሁለት ደግሞ ፎቁን ነው የምታሳየን 001 ማለት ደግሞ የቤቱን ቁጥር ነው የሚያሳየን ስለዚህ በዚህ አግባብ እዚህ ውስጥ 12 ናቸው ያሉት ለባለ 2 ደግሞ ወጣ አሁን ፍሎር ነምበር የምታወጡት አይ ቲንክ 2 ናቸው ማለት ነው ከ12ቱ ሁለቱም ቤት እንትይዛላችሁ ማለት ነው እናንተ ለባለ 3ም እንደዚሁ ተመሳሳይ ሐሳብ ነው ያለው ባለ 3 ኤ ነው መለያው A1 ማለት አንደኛ ፎቅ ነው 002 ማለት ደግሞ የቤት ቁጥር 1 ማለት ነው እያለ እንደየቤቱ ይሄዳል ማለት ነው እዚህ ባለ 3 ውስጥ የቀረቡት በሰዓቱ 50 ቤቶች ናቸው ከዛ ውስጥ እንግዲህ ያልተያዙት 14 ብቻ ናቸው ያው ቤቶቹ ከ14ም በላይ ናቸው የናንተ ግን እስከ 12ኛ ፎቅ ድረስ ብቻ ስለሆነ ነው እንደዛ የሆነው ስለዚህ በዚህ መንገድ ምናልባት ራሳችሁ ያው ታዛቢም ስለሌለ ሌላ ቼክ እንድታደርጓቸው መቁጠር ትችላላችሁ ባለ 3 ማን ነው ባለ 3 ካለ ቁጥራቸው ብዛታቸው ባለ 2 ብዛታቸውን ቁጥራቸው 14 ባለ 3 አይደል 14 12 ያ ነው ስለዚህ እናንተው ኦኬ እናንተ እንኳን አጠቀልሉማ ምልክት ስለዚህ ያው ሜሉ እስከዛ ምን ደረጃ ላይ እንደደረሰ ይቻላል ማውራት እንችላለን ያው ልናስረክብ ነው ሲባል አልቋል ማለት ነው ቤዚክ ነገሮች ያው ፊኒሽድ ነው ፈርኒሽድ አይደለም እሱና ቀላል አይደለም እነሱ ነገሮች አልቋል መሰረተ ልማት በሚፈለገው ልክ እንደሰፈሩ ማለት ነው ተሟልቶለታል ያው ብዙ ቤት ስለሆነ ውሃ ደግሞ ታውቃላችሁ ለከተማ ያለውን ችግር ለሱ መፍትሄ ይሆናል ብለን ከርሰ ምድር ልናስቆፍርላችሁ ነው ግን ኢቨንቱን ካሳለፍን በኋላ ማለት ነው እናንተ የስም ማዞሩን ሂደት እስክትሄዱ ድረስ ያው የተወሰነ ወር መፍጨቱ አይቀርም አትሊስት አንድ ወር ይፈጃል ስም ማዞር በትንሹና እስከዛ ሰዓት ከርሰ ምድር ውሃ እናስቆፍራለን ከዛ በተጨማሪ መብራትም እንደዚሁ በተመሳሳይ እናቀው ነገር ነው ያለንበት ነው ለሱም ጄነሬተር እናስገባ ብለን እንግዲህ እንደ ቆይታችን ልንከባከባችሁ ፈልገናል ካሳ ከሆነ ማለት ነው እሱ ከዛ ውጪ ታጥሯል ፊኒሺንጉ ኦልሞስት አልቋል አዲስ ቤት ነው እንግዲህ አዲስ ቤት ደግሞ ባለቤቱ ነው ይበልጥ የሚያሳምረው ከእናንተ ነው እንግዲህ አብዛኛው ነገር ካርታ አዘጋጅተዋል ስም ዝውውር ቤቱን ከተረከባችሁ ጀምሮ ማድረግ ትችላላችሁ ከተረከባችሁ በኋላ ካርታው በስማችሁ ከዞረ በኋላ ባለው ጊዜ ውስጥ እንደውላችን ማለት ነው 15 እና 45 ቀን የሚል አለ እንደየባችሁ ይለያያል በዛ ጊዜ ውስጥ ከእናንተ የሚጠበቀውን ክፍያ ትፈጽማላችሁ ማለት ነው
ግን መጀመሪያ ስሙ ወደ እናንተ መዞር መቻል አለበት። ለዛ ዝግጁ መሆን አለባችሁ። ስም እንዲዞር ያው ይሄ ያገባ ያላገባ ምናልባት ከተጠየቀ ማለት ነው። አክቹሊ ስትገዙ ወይም ስትቀበሉ እንኳን እሱ አይጠየቅም። ግን መታወቂያ፣ ፋይዳ መታወቂያ ደግሞ በተለይ በዚህ ሰዓት በጣም አስፈላጊ ናቸው። እነሱ ነገሮች አሟሉ። እናንተ እዚህ ደረጃ ላይ ነው ያለው። የምናስረክባችሁ በ22 ነው፣ ጥቅምት 22 ቅዳሜ ዕለት። በ15 ነበር ያሰብነው። የሚተርፉ ቤቶች ስላሉ እነዚህን ሚያዝያ ላይ እድለኛ ያደረግናቸውን ሰዎች እናካትበት ብለን ለእነሱም አንድ ላይ ልናስረክብ አስበናል። ሁሉም አይደለም እዛ ሳይት የተወሰነው ተመርጦ ማለት ነው። ጥቅምት 22 ቅዳሜ ዕለት ቤቱ ያለበት ሳይት ይታወቃል። ማሰልጠኛ የጋርመንቱ ሳይት አርሌና ማሰልጠኛው ቃሊቲ ማሰልጠኛ ሳይሆን ከማሰልጠኛ ወደ ሀና በሚወስደው መንገድ ሀና ይቀርባል አይደል? አይ ቲንክ ሀና ይቀርባል። ሀና ነው። ኦልሬዲ ቤቱ ይታወቃል። ታውቁታላችሁ አይደል? እንዲያው ስለምታውቁት ነው ወደ ጉዳዩ የገባ ነው። አታውቁትም? ኦኬ ክፍለ ሀገር ነው እሱ። ፍሬንድሺፕ የሚባለው አካባቢ ያ ድልድዩ ጋር አላያችሁትም? እንደ ከናካቴው ህንፃውን አይታችሁታል። ውስጥማ ያው ኮንትራክተሩ ያስገባ በፊት መጀመሪያ አካባቢ ያስገባ ነበር። ስራ ተስተጓጎለ፣ እዛ በኋላ ያስገባው። ስለዚህ ማየት ትችላላችሁ። ቀድማችሁን ብታዩት ጥሩ ነው። ባለ 3 ሰው፣ ባለ 2 ባለ 3ም 3 ሰው፣ ባለ 2ም 3 ሰው አይደለ እኮ። ባለ 2 መሰረት ይልማ ወርቁ አልተገኘችም፣ አታወጣም። ያው ስልኳ ዝግ ነው። የአደጋ ጊዜ ተጠሪዋም ስልክ ዝግ ነው። ያ ነው። ስለዚህ ሳይቱን ማየት ትችላላችሁ። ምናልባት አሁን ስላለቀ ተቆልፎ ተቀምጠዋል። በእርግጥ ውስጡን ላያሳዩአችሁ ይችላሉ። ግን ያው ኢንኬዝ እንትን ካለ ተከፍቶ ካገኛችሁ ይቱ ይታወቃል። ባለ 2 ነው ያንተ ተመዝጋቢ። ባለ 2 ከሆነ ከተረከበ በኋላ በስሙ ከዞረ በኋላ 550 ሺህ ብር ይከፍላል። ስንተኛ ዙር ተመዝጋቢ ነው? ወይ ማን ስሙን ንገረኝ እስቲ። አዲሱ የመጀመሪያ ዙር ነው። 10/15/452 የመጀመሪያ ዙር ተመዝጋቢ ነው። ያውቀዋል። 850 ሺህ ቤቱን ከተረከበ በኋላ ካርታ በስሙ ከሆነ በኋላ በ45 ቀን ጊዜ ውስጥ 550 ሺህ ብር ይከፍላል። 550 ሺህ ከተረከበ በኋላ ማለት ነው። ባለ 2 አይደል? ባለ 2 ከ70 ነው የሚጀምረው። 70 80 ሊሆን ይችላል። አይ ቲንክ እነዚህ 83 ናቸው መሰለኝ። አይ በእናንተ እኛ መግባት አንችልም እዚህ ውስጥ ኪ የለበትም። እናንተና አልሚው ናችሁ የምትዋዋሉት። በኪ ስም ምንም መሆን አይችልም። የኪን ስም ከነካ አንደኛ ታክስ ይደረጋል፣ ድጋሚ ማለት ደብል ታክስ ነው የሚሆነው። ሁለተኛ ደግሞ ኪ በስሙ ንብረት ማፍራት አይችልም በተመዝጋቢው ስም ካልሆነ በቀር። ያን ያክል ከባድ ፕሮሰስ አይደለም። ስም ማዞር ቀላል ነው። ትንሽ እንደ ወረፋ ምናምን አንዳንድ ቦታ ከሆነ ነው እንጂ ከባድ አይደለም። ባለ 2 እና ባለ 3 መኝታ ቤቶች ከዚህ ቀደም የካቲት 1 2017 ዓመተ ምህረት እድለኛ ሆነው ፍሎር ነምበር ዕጣ ማውጣት ሲኖርባቸው በወቅቱ መገኘት ባለመቻላቸው ሳያወጡ የቀሩትን እድለኞቻችን ነው ዛሬ ፍሎራቸውንና ቤታቸውን እንዲለዩ እያደረግን ያለ ነው። በወቅቱ ከቀረቡት ቤቶች ውስጥ ለባለ 2 መኝታ ቤት 12 ቤቶች ይቀሩ ነበረ፣ ለባለ 3 ደግሞ 14 ቤቶች። ከነዛ ውስጥ እነዚህ እድለኞች የተቀሩትን ይመርጣሉ። ቤቶቹ እነዚህ ብቻ አይደሉም፣ ነገር ግን በወቅቱ የቀረቡት እስከ G+12 ድረስ ስለነበረ እነሱን ነው አሁን መልሰን እድላቸውን እንዲለዩ እያደረግን ያለ ነው። ወደ መጀመሪያው ስንሄድ ከባለ 2 መኝታ ቤቱ እንጀምራለን። ባለ 2 ውስጥ እዚህ 12 ቤቶች እንግዲህ በሰዓቱም ቢኖሩ ኖሮ ይቀርቡ የነበሩትን ነው መልሰን ያቀረብነው። 2 ሰዎች ናቸው በባለ 2 መኝታ ቤት እዚህ የተገኙት። አንድ ተመዝጋቢያችን አልተገኘችም። የተመዝጋቢያችን ስም መሰረት ይልማ ወርቁ ይባላል። የኪ መለያ ቁጥሯ 2ኛ ዙር ተመዝጋቢ ነች። 205 መሰረት ወርቁ። ምናልባት ይህን ቪዲዮ እያዩም ከሆነ ደግሞ በማንኛውም ሰዓት ቢሮ መጥተው እስከ ጥቅምት 22 ድረስ እናስተናግዳቸዋለን። ስለዚህ 2 ሰው ነው አሁን የሚለየው። እንግዲህ መልካም እድል ይሁንላችሁ። አንዳንድ ለዩ፣ ቤታችሁን ወቁ ማለት ነው። አንተ የሚያስብ
ስንት ይላል? B6 002 አብርሃም ስድስተኛ ፎቅ የቤት ቁጥር 2 ማለት ነው። ቆንጆ ነው፣ ብርሃን ያለው ቆንጆ ቦታ ነው። ስድስተኛ ፎቅ። ኦኬ፣ ሁለተኛ ፎቅ B2 003 ሁለተኛ ፎቅ የቤት ቁጥር 3 ተመሳሳይ ነው። እንቀጥል። ባለ 3 ቀጥሉ እናንተ። ወረቀት ስለሆነ ሜይ ቢ እንደዛ እንዳይሆን በማሰብ እንትን ብታየው ማን ነበር ያንተስ? አበባው ባለ 3 አበባው አበባው 18 10ኛ ፎቅ የቤት ቁጥር 3 ሊፍት አለው። አበባው 10 003 ያ ማን መላኩ ኤ3 ሶስተኛ ፎቅ 001 የቤት ቁጥር 1 ከደረጃው አጠገብ ማዛ ኤ4 001 አራተኛ ፎቅ የቤት ቁጥር 1 ተመሳሳይ ከደረጃው አጠገብ ያዟት ወረቀቷን። ምናልባት የዛለት ስትመጡ እንድትለዩት ቤቱን። እንግዲህ ያሉት ቤቶች እነዚህ ናቸው። መልካም ኑሮ ይሆኑላችሁ፣ መልካም ጊዜ ይሆኑላችሁ። በጣም ነው የምናመሰግነው። ቴንክ ዩ